ሰላም ነው? ደህና ነኝ። እንዴት ነህ መድብል? አንተ እንዴት ነህ? እንዴት ነው ጉዳዩን አየኸው? ገንዘቡን ያስገቡለት ሁለት ሰዎች ናቸው። ቀኑን ታስታውሰዋለህ አይደለ? አዎ አስታውሳለሁ። አዎ ሰዎቹ ከፍተኛ ገንዘብ የሚያንቀሳቅሱ ናቸው። ምናልባት ባለሀብት ወይም ባለስልጣን ሊሆኑ ይችላሉ። በቃ ስማቸውንና ስልካቸውን ትሰጠኛለህ። እሺ፣ ግን ጉዳዩን በሚስጥር ያዝ። በቃ ማንም ምንም ይሁን ብቻ ስማቸውንና ስልካቸውን ቴክስት አድርግልኝ። አውቃለሁ መድብል፣ እልክልሃለሁ። አይ በቃ አላታውቀኝም ማለት ነው። ለብልህ አይመክሩም ለአንበሳ አይመትሩም ሲባል አልሰማህም? በቃ ላክልኝ አሁኑኑ ላክልኝ። እሺ ቴንኪው በጣም ብሩክ ከተገናኘ ከዚህ ሰውዬ ጋር ይሄን ላምን አልችልም። ወይኔ ወንድሜ ከከባድ ሰው ጋር እኮ ነው የተገናኘው። ወይኔ ወንድሜ ካሌብ ሞሲሳ። ብሩክ ምንድን ነው ያደረግከው? መገናኘት ከሌለበት ሰው ጋር የተገናኘው ከካሌብ ሞሲሳ ጋር። ብሩክ ምንድን ነው ያደረግከው? ወይኔ ወንድሜ። ምን ነው መድብል? ምን ሆንክ? ቅድስት ብሩክ ደህና አይደለም። መገናኘት ከሌለባቸው ሰው ጋር ተገናኝቷል። ከማን ጋር ነው የተገናኘው? ምንድን ነው የተፈጠረው? ብሩክ አደጋ ውስጥ ነው አልኩሽ ቅድስት። ልጁን ለማሳከም ሲል ብሩክ ስህተት ሰርቷል። ካሌብ ሞሲሳ ከሚባል ሰውዬ ጋር ተገናኝቶ ችግር ፈጥሯል። ማን ነው ካሌብ ሞሲሳ? ወይኔ ጉዴ ፈላ። ወይኔ እሺ፣ ወይኔ እናሻ ያዙት፣ አሰሩት አይደለም። ምን አለ ለኔ ቢነግረኝ፣ ምን አለ ቢያማክረኝ ከነዚህ ሰዎች ጋር ከመገናኘቱ በፊት የኔ ቆንጆ ዚኮ እንደነስ እያለችኝ ሙዚቃ አጣል። ቀይኔ ከፍትላችኋለሁ። አይ ምሳሌ አይ ተው የለም ቢዮን ከፍታለሁ። አና ለበሰው ስለ ብሩክ ነው ምሳሌ። በቃ ቅድም እንደነስ እያለች ነበር። ሳብ በቃ ከሷ ጋር ብሩክ ወንድም መድብል በመጨረሻም ብሩክ ወንድሙ ምን አይነት ችግር ውስጥ እንደገባና ምን አይነት አሰቃቂ ቦታ ውስጥ እንደገባ በመጨረሻ ማወቀ። በማህሌትም በዝናም በተለያዩ አቅጣጫዎች በገንዘብ የሚሆን በጓደኝነት በተለያዩ አቅጣጫዎች መረጃ እንዲሰጡት ወንድሙ ደርሶ ብን እንዳለ ከመሬት ተነስቶ እንደጠፋ የውሃ ሽታ እንደሆነባቸው ሆኖ እንደቀረ ስለሱ በየአቅጣጫው ቢያጠያይቁም ቢፈልጉም መፍትሄ አጥተው ነበር እና ደግሞ እንዳማራጭ ብሎ ደግሞ በጎን ኤፍራታል በሌላ በኩል ደግሞ አንድ የድሮ ጓደኛውን ደውሎ እነሱም መረጃ እንዲከታተሉ ኤፍራታን ማህሌትን እንድትከታተልለት እንደገና ደግሞ ጓደኛውን ደግሞ የድሮ ጓደኛውን ደግሞ አንዳንድ መረጃዎችን እንዲፈልግለት ጠይቆት ነበር። ያንንም ጓደኛው ጊዜ ስጠኝ በማለት ጊዜ ጠይቆን ነበረ። ጊዜውን ካጣራና ካገኘ በኋላ መረጃውን ለማንም እንዳትሰጥ በማለት ብሩክ የጠፋበትን መንገድ ምን ውስጥ እንደሆነና ምን አይነት ሰዎች እንዳገቱት በማስረጃ ልኮለታል። መድብልም ይህንን ነገር ሳይ በጣም ነበር የደነገጠው። ወንድሜ ለመሆኑ ከነዚህ ሰዎች ጋር እንዴት ተገናኘ? እንዴት ብሎ እነዚህ ሰዎች ጋር በፍጹም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦች ላይክ ሼር በማድረግ ትብብራችሁ አይለኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ለቤቴም አዲስ የሆናችሁ ደግሞ የደወል ምልክቷን መድብልና ቅድስት ሁሉንም ነገር ያማክራታል። ስለ ብሩክ ያለበት ሁኔታ እና ስለ ብሩክ የሰማውን ፍንጭ ይነግራታል። እሷም ደግሞ በቃ
አብረን እንሄዳለን፣ አብረን እንፈልጋለን በማለት አብራው ትወጣለች። መድብል ይሄንን ከማድረጉ በፊት በመጀመሪያ ኃላፊነትን የሚጠይቅ እርዳታን በገንዘብ አስመልክቶ ኤፍራታን እንድትረዳው ጠይቋን ነበረ። ኤፍራታም ደግሞ መረጃውን ሳታቅማማ ከማህሌት ያገኘችውን ሳጥታው ነበር። መድብል ይህንን እህቷን ይህንን ነገር ካደረገች እኔን እንደማትገደኝ ምን ማረጋገጫ አለኝ በማለት እሷ እንደዚህ ስታደርግ በአጭሩ ስትስማማ ከሱ ጋር እሱ ደግሞ የቤት ስራ ሰጥቷታል። አንደኛ ገንዘብ እንደሚሰጣት፣ ከሁለተኛው ደግሞ አንቺና እሷ ስትማከሩ በስልክ እኔ ተቀምጬ ማዳመጥ እፈልጋለሁ፣ በጆሮ መስማት ነው የምፈልገው በማለት አዟታል። ኤፍራታም ማህሌትን ታውጣጣለች። ማህሌት ውጭ አድራ በቀላሉ አልመጣችም። ከዝና ጋር አደረች። ዝና ጋር ማደርን እሷ እንደ ቀላል ነገር ነበር የምታስበው። እሱ ግን ቀን ሲራገጥ እንደሚውለው ሌሊትም እንዳህያ ሲራገጥ የሚያደርሰው መሆኑን ተገንዝባለች። ኤፍራታ ደግሞ በሌላ በኩል ደግሞ ኤፍራታ ለማህሌት ለእሷ የሚጠቅማትን ነገር እንድትወጣላት ገንዘብ አጭር አግኝታ እንድትወጣላት እና ለእሷም ቢሆን ምንጊዜም እኔ ቤት ዝና ከገዛልኝ አንድ ክፍል እሰጥሻለሁ ስለምትላት ከኪራይ እገለግልሻለሁ እኔም ያልፍልኛል ለአንቺን ማሳልፍልሻለሁ ስለምትላት ወንጀል ውስጥ ስታስገባት እሷም እንግዲህ ስትመጣ የኔ እህት እኮ ጀግና ነሽ፣ ምን እንዳደረግሽ ንገሪኝ ትላታለች። ማህሌትም ቀላል እንዳልሆነ ከዝና ጋር ይህ ሰው አውሬ እንደሆነ በፍጹም የምፈልገውን ነገር ከሱ ጋር መውሰድ ቀላል አለመሆኑን ትነግራታለች። ማህሌት ግን ብዙም ደስተኛ አይደለችም። ምክንያቱም ዝና በጣም የሚያስፈራ ሰው ነው። ቢሆንም ግን ኤፍራታ ሞክሪ አትጃጃይ ብላት ነበረ። አጠገቤ እንኳን ድርሽ እንዳትይ ቢላትም ይሄ ሰውዬ እሷ ለመጠጋት ሞክራ ነበር። ከግንድ ጋር ሳላጋጭሽ ዘወር ብለሽ እንዳታይ ብሎ ማስጠንቀቂያ ቢሰጣት ሞክራ ነበር፣ ግን አልተሳካላትም። ገፍትሯታል። መሬት ላይ ሴራሚክ ላይ ከምትተኝ አርፈሽ ብተኝ ይሻልሻል ብሎ ስላስጠነቀቃት ምንም ነገር የምትፈልገውን መረጃ የሚሆን እሱንም ይሁን ሳታገኝ ወደ ቤቱ ሞገስ ሉላል ምን ትፈልጊያለሽ? የምትፈልጊውን ነገር አደርግልሻለሁ ሲል ፍርሃቱን ባስወገደ መልኩ ሆኖ ምንም አይነት ፍርሃት በማይታይበት መልኩ ሆኖ ይጠይቃታል። እሷም ደግሞ ኬክ ነበር የምፈልገው፣ ግን ደግሞ ከወጣን ዝና ያገኘኛል እንዴት ብለን ትላለች። ሞገስም ምንም ችግር የለውም አትፍሪ ይዤሽ እወጣለሁ በማለት ሙሉ በሙሉ ደፋር ሆኖ ይዟት ወጥቷል። ሉላም ተገርማ ነበር። ዝና እንዴት ዛሬ አላገኘንም? እንዴት አንተ በነፃነት እንደወጣ ፈቀድክልኝና እንዴት ፍርሃት ሊወገድ ቻለ? ትላለች። እሱም ደግሞ መድብል ራሱ ቀላል ሰው አይደለም፣ እኔ ቀላል ሰው መስሎኝ ነበር። ዝና እንዴት ብሎ ፈልጎ እንደሚያገኝን ገብቶኛል። ከዚህ በፊት እኔ በስልኬ መስሎኝ ነበር፣ ስልኬንም ጥየው መጥቼ ነበር። ነገር ግን በዛ መልኩ አይደለም። ዝና የሚያሳድደኝ መድብል ባሳወቀኝ እና ደግሞ እሱ ባስረዳኝ መንገድ እኔም ደግሞ ሳስብና ሳሰላስል ወደ ኋላ መለስ ብዬ ሳየው ዝና እውነት ነው በዛ ነገር እንደሚከታተለኝ ያረጋግጡ ይላታል። እሷም በመጀመሪያ ኬኩን አዘዙና በቂ ገንዘብ እንዳልያዙ ሲረዱ እኔ በቃ ችግር የለውም ኤቲኤም ይዣለሁ እስባለሁ ስትለው ነበር። ይሄን ነገር ልብ ያለውና ያስታወሰው የነገራት ሉላዬ የሁልሽና እኔም ልብ እንዳልኩ ከሆነ እንደነገርኩሽም በተደጋጋሚ ገንዘብ ለመሳብ ወደ ኤቲኤም በሄድኩበት አጋጣሚዎች ሁሉ ነበር ልብ ብለሽ ከሆነ እያሳደደኝና እየተከተለኝ የነበረው እና ዝና በምን እንደሚከታተለኝ ያወቁ ማለት ነው። እሱ ለሚሰሩ ሰዎች ለሚያገዙ ሰዎች ኤቲኤም እኛ በምንስብበት ጊዜ እንዲያሳውቁት ለሱ ነግሯቸው ነበር። እነሱ ደግሞ እኔ ገንዘቡን ወዲያው ስስብ ሜሴጅ ሲደርሳቸው ለሱ ያሳውቁታል። እኔ ደግሞ ከየት መጣ እያልኩኝ በየትም ብሎ ከአጠገቤ ከች ሲል እረዳለሁና
ዝና ቀላል ሰው አይደለም፣ እንዲሁ ደግሞ መድብልም ቀላል ሰው አይደለም። ይህንንም ነገር እየተገነዘበው መድብል ስለሆነ ነው ይላታል። እንግዲያውስ አሁን ደግሞ አንድ ነገር እፈልጋለሁ፣ ዳጣዬን ካየኋት በጣም ቆይቻለሁ፣ ዳጣንም እፈልጋለሁ ትላለች። እሱም የሚከተለን ቢሆንም ግን አሁን ላይ እንደማይከተላቸው ስላወቀ በቃ ችግር የለውም በማለት የምትፈልገውን ሁሉ ኬኩንም ዳጣንም ጠርቶለት በነፃነት ሲጫወቱ ቆይተው ተለያይተዋል። ሉላ ለመጀመሪያ ጊዜ ፈገግ ብላ ጥቁር ልብስ ተወግዳ የሳቀችበት ምርጥ ጊዜ፣ በነፃነት የተጫወተችበት ምርጥ ጊዜ ተብሎ ተመዝግቦላታል። ኤፍራታም ለመድብል በመደወል ማህሌት ወደ ቤት ስትመለስ ጥያቄዎችን እየጠየቀች ለሱ ታሰማዋለች። ማህሌት ግን አንድ ነገር እነግርሻለሁ ብለሽኛል ነበር፣ ለምን አልነገርሽኝም? ዝና ግን ምን አለሽ? ትላታለች። እሷም ደግሞ ምንም አላለኝም፣ እናም ደግሞ አንድ ከባድ ነገር አለ እነግርሻለሁ ብለሽኛል ነበር። እሱማ ከባድ ነገር ነው፣ ነገር ግን ዝና የነገረኝን ነገር መናገር አልፈልግም። ብዙ ተምሬያለሁ፣ ከስህተቴ ብዙ ተምሬያለሁ። ዳግመኛ ማጥፋት አልፈልግም። ዝና የነገረኝን ነገር ከተናገርኩኝ ህይወቴም መቋጫ እንደሆነ አውቃለሁ። ስለዚህ ዳግመኛ አልሳሳትም በማለት ምስጢር ታደርገዋለች። እሷም እያወጣጣቻት ነበር። ግን እሺ ስለ ብሩክ ይመስልሻል ይሄ ከባድ ነገር ያለሽ? ትላለች። ባትናገርም ዳር እያለች አዎ እሱማ ስለ ብሩክ ነው። ግን አንቺ ለምን ጠየቅሽኝ? አንቺን ብሎ ጠያቂ ደግሞ ዛሬ አጥብቀሽ እየጠየቅሽ ነው ትላታለች። ኤፍራታም ደግሞ ብሩክ እኮ ጠፍቷል እየተባለ እየተወራ ነው፣ እንደው ምናልባት በደህናውም ከሆነ ግን አንቺ እኮ ትወጁ ነበረ፣ እንዴት የሱ ደህንነት አያሳስብሽም? ብትላትም እሷ ግን ድብን ማለት ይችላል የሚመለከተኝ ነገር የለም። እሺ ዝናስ ቤቱን እንደሚገዛልሽ ቃል የገባውን ይገዛልሻል ብላም ስጠይቃት አዎ እሱ ዝና ቤቱን ይገዛልኛል፣ ግን ደግሞ ሞገስ ከሞተ ነው። ሞገስ ከሞተ ዝና ቤቱን እንደሚገዛልኝ ቃል ገብቶልኛል፣ እንደሚያደርገውም ደግሞ በዝና እተማመናለሁ ትላለች። ይሄ ደግሞ ሌላው ማስረጃ ይሆነዋል ለሌላ ነገር። በወንጀል እንኳን ቢጠራ ዝና በወንጀል እንኳን ቢያዝ ይሄ ነገር እንደ ማስረጃ ይሆናል፣ ጠቃሚ ነው ለሷ። በእርግጥ ይህንን ዙሪያ ጥምጥም ጥያቄ ጠየቀቻት፣ እያወጣጣቻት ነበር። በመጨረሻም ግን አንቺን ብሎ ጠያቂ ከመቼ ጀምረሽ ነው እንደዚህ ደግሞ የወሬ ጥማትሽ በከፍታ እያደገው? መድብል ለጓደኛው በመደወል ጓደኛውን እንዲተባበሩና ብሩክ ከጠፋ ቀናቶች እንደተቆጠሩ ቢጠብቁት የውሃ ሽታ እንደሆነባቸውና እኛ የምናውቀው ወደ ውጭ ሀገር ልጁን ቤቱን ሽጦ እንደሚያሳክም ነበር የምናውቀው። የተለያዩ መረጃዎች ደግሞ እያገኘን ነው። አሁን ላይ ደግሞ ቤቱ እንዳልተሸጠ አረጋግጠናል በማለት ጥቆማ ያደርጋል። ለፖሊስም ማመልክተን ነበር። ፖሊስ ግን ጉዳዩን ይዞ መርምሮ ምንም የሰጠን ምላሽ የለም ሲል ለአንድ ሰው ያማክራል። እሱም ደግሞ እሺ አሳውቃለሁ በማለት ስልክ ዘግቶ ነበረ። ኤፍራታ በሌሊት ንቅት ስትል ማህሌት ቁጭ ብላለች። ማህሌት ምን ሆነሽ ነው ደግሞ? ምን ሆነሽ ነው አንቺ ልጅ? አበድሽ እንዴ? እኮ ሳስቢ ዝም ብለሽ የምታብጅ ይመስለኛል ሁኔታሽ። ከቀን ወደ ቀን እሱ እያበደ ከቀን ወደ ቀን የተለያየ ባህሪ እየያዘ አንቺንም ደግሞ ከቀን ወደ ቀን የተለያየ ባህሪ እንድታመጪ ሳያደርግሽ አይቀርም ይሄ ሰውዬ። ምን ሆነሽ ነው ለመሆኑ ብላ ጠይቃታለች። ማህሌትም ደግሞ መጥፎ ህልም እያየች እንደነበረና ዝና መጥፎ ነገር ውስጥ ሊከተኝ እያሰበ ይሆን እንዴ? ለማንኛውም ሰላም አይደለሁም በማለት ማህሌት ህልሙ እንዳስፈራትና ይህም ህልም ደግሞ ምናልባትም ደግሞ እንድማርና እንድጠነቀቅ እየተነገረኝ ይሆን? በእርግጥ ለእኔ ፈጣሪ ይህንን ነገር ሊያሳውቀኝ አይችልም፣ ምክንያቱም መልካም ስራ የለኝም። በየትኛው ስራዬ እንድጠነቀቅ ፈጣሪ ይሄን ነገር ለእኔ ያቀርብልኛል። እኔ እኮ ከፈጣሪ የራኩ ሰው ነኝ ስትልም ማህሌት ለኤፍራታ ትነግራታለች። ኤፍራታም እንግዲህ በህልምሽን የምፈልገውን ነገር ካረጋገጠች በኋላ የምፈልገውን ወሬ የምታገኘውን አገኛለሁ ብላ ያሰበችውን
ባታገኝም የጠየቀችውን ጠይቃ ጉዳዩን ስጨርስ በይ እንግዲህ ተመልሰሽ ተኝ ህልምሽን እንድትጨርሹ በማለት ጥላት ላሽ ብላለች። የኤፍራታ ባህሪ በጣም ገረም ይላል። የምትፈልገውን ነገር እስክታገኝ ድረስ ከስር ከስሯ እየተከተለች አታስቀምጣትም። ጉዳዩ ከሞላላ በኋላ ደግሞ ጥላት ታፈገፍጋለች። ሞገስም ዳጣዬ ግን ብሩክ እኮ ጠፍቶ ቀረ፣ ምን ሆኖ ነው ሊባል ነው አሁን ምንድን ነው? ዳጣም ይሄ ነገር ከዚህ ነገር ጀርባ ሊኖሩ የሚችሉት ማህሌትና ኤፍራታ እንደሚሆኑ እርግጠኛ ነኝ። ሞገስም በቃ ይሄ ሰው መድብል ደፋር ሆኖ ማህሌትንና ዝናን መያዝ እንዳለባቸው ይነግራታል። እሷም ደግሞ ለምን እንደ ባዳ መያዝ አለበት ትላለ። መያዝ አለብን፣ ሁላችንም መተባበር አለብን ትላለች። ሞገስም አዎ ሁላችንም መተባበር አለብን ይላል። ቅድስትም እንደምትተባበረው ለመድብል ከጎኑ እንደምትሆንና ከዚህ በፊት እሱ ስታበረታታው እንደነበረው ጫካ ሁሉ እየወጣች አሁንም ደግሞ አብራው ብሩክን እንደምትፈልግ ለመድብል ቃል የመድብልም ወዳጅ ጊዜውን ወስዶ የሚፈልገውን ነገር አመቺ ጊዜ ሲያገኝ ሲብራራለት በመደወል አሳውቆታል። ብሩክ ከቀናቶች በፊት በጣም በሚሊዮን የሚቆጠሩ ብዙ ገንዘብ ወደ ባንክ አካውንቱ እንደገባለት እና እነዚህ ሰዎች ደግሞ ማን እንደሆኑ 2 ሰዎች እንደሆኑ ለመድብል ይነግረዋል። እሺ በቃ በማስረጃ እና እንዲሁ ደግሞ ስማቸውን ላክልኝ ይለዋል። እሱም ደግሞ ሲልክለት ባይሆን ሚስጥራዊ አድርገው ለእኔ ደግሞ አደጋ ስለሆነ በማለት አሳልፎ መረጃውን ለመድብል ይሰጠዋል። መድብልም ይሄ ነገርና ይሄ ማስረጃ ከእጁ ሲገባ በጣም ነበር የደነገጠው። ይሄ ነገር እንዴት ሊሆን ቻለ? ወንድሙ ከሀገሪቱ ከፍተኛ ወንጀል የሚሰራ ሰውዬ፣ በጣም ወንጀለኛ የሆነ ሰውዬ እንደገባና ብሩክ ከነሱ ጋር ተባብሮ ከወደ እነሱ በኩል እንደሆነ ወደ ብሩክ ባንክ አካውንት ገንዘብ የገባለት ተረድቷል። ወንድሜ ግን እንዴትና ምን ሲባል እያለ ነበር። ቅድስትም ተያይዛ ከሱ ጋር ብሩክን እንፈልገው ወደ ታገተበት ቦታ እንሄድ በማለት ዳጣና ሞገስም ተያይዘው ወደ ብሩክ ሄደዋል። የዛሬው ክፍል ይሄ ነበር። በቀጣይ ተመልሰን እስከምን